What a game of football. Newcastle scoring 2 early goals from Voldemort to Chelsea. Reece James scoring a free kick. And then Robert Sanchez getting an assist for João Pedro to put the ball in the back of the net. The same Robert Sanchez who has more goal contributions than Florian Wirtz this season. I mean, hey, even another goalkeeper, Areola for West Ham, got more assists than Florian Wirtz this season. I just want to say Newcastle should have been given 3 clear penalties and none were given. Handball here, no penalty for Newcastle. Clear as handball as well. And the most obvious one of them all, Chalaboa. I don't know how this was not a penalty. This is the clearest penalty that VAR they didn't want to give. They didn't give this penalty. I'm so confused on how this wasn't a penalty. And then even here as well, hey, so many penalties for Newcastle that should have been given. I honestly feel sorry for Newcastle. 12:30 kickoff, they deserved the win. 3 penalty claims and they were the better team. But hey, at least we walk away with something. Robert Sanchez, the goalkeeper of Chelsea, having more goal contributions than Florian Wirtz. Newcastle 2-2, both teams drop points. If Manchester United win tomorrow, don't say it, we go top 4. በቃ ፕሪሚየር ሊግ ምን አይነት ሊግ ነው ጋይስ? ምን አይነት ኳስ ነው የተመለከትነው? ቀናችንን በእግር ኳስ ለመጀመር ምርጥ ጨዋታ በ17ኛው ሳምንት እንግሊዝ ፕሪሚየር ሊግ መርሃ ግብር ኒውካስትል ዩናይትድ ሴንት ጄምስ ፓርክ ላይ የምዕራብ ለንደኑን ቼልሲን አስተናግዶ 2-2 ተለያይተው ነጥብ ተጋርተው ተለያይተዋል። በጣም የሚገርም ጌም ነበር የተመለከትነው። ፈርስት ሃፍ ኒውካስትል በጣም የተሻለ ቡድን ነበረ። በሙከራዎች ረገድ በጣም ጥሩ ሙከራዎችን ማድረግ ችሎ ነበር። ኦልቲሜትም 2 ጎሎችን ለኒውካስትል አስቆጥሮ የመጀመሪያ አጋማሽ በኒውካስትል ዩናይትድ 2-0 አሸናፊነት ነበረ የተጠናቀቀው። ነገር ግን ከሁለተኛው አጋማሽ በኋላ ኢንዞ ማሬስካ ቼልሲ ፍጹም ተለይተው ነበረ የገቡት። ከዛ በኋላ ሪስ ጄምስ በጣም አስደናቂ የሆነ ፍሪኪክ ጎል ካስቆጠረ በኋላ 2-1 በማድረግ ሁለተኛው አጋማሽ እንደተጀመረ ቼልሲዎችን ወደ ጨዋታው መመለስ ችሎ ነበረ። በድጋሚም እንግዲህ ጃኦ ፔድሮ ከግብ ጠባቂው ሳንቼዝ አሲስት የተደረገለትን ኳስ በሚገርም እርጋታ በማስቆጠር ጨዋታው 2 አቻ በመሆን በዛ ውጤት ተጠናቋል ማለት ነው። ሰከንድ ሃፍ ደግሞ ቼልሲዎች በጣም የተለየ ነው ብሩ። ፈርስት ሃፍ ኒውካስትል ነበር፣ ሰከንድ ሃፍ ቼልሲ ነበረ። ኒውካስትል ሰከንድ ሃፍ ምንም አይነት ታርጌት መሞከር አልቻለም። ቼልሲ ፈርስት ሃፍ ምንም አይነት ታርጌት መሞከር አልቻለም። እርግጥ ኒውካስትል ዩናይትዶች ወደ መጨረሻ አካባቢ ከአንድም 2-3 ጥሩ የሚባሉ ጎል የሚሆኑ አጋጣሚዎችን አግኝተው ሳይጠቀሙባቸው ቀርተው ነበረ። ሪስ ጄምስ ግን ምን አይነት ተጫዋች ነው ጋይስ? ይለያል። በቃ ይከላከላል፣ ያጠቃል። ያንን የሃርቬይ ባርነስ ኳስን አይታችሁታል እንዴት ታክል እንደወረደበት? ምን አይነት ተጫዋች ነው? ፍሪኪ ጎል ውስጥ ብትል ተከላካይ እንደዛ አይነት ጎል ያስቆጥራል ጋይስ። ለማንኛውም የኢንዞ ማሬስካው ቼልሲ በ29 ነጥብ በፕሪሚየር ሊጉ 4ኛ ደረጃ ላይ ለጊዜው ተቀምጧል። የሚገርም ጨዋታ ነበር ግን ከእረፍት በኋላ ምን አይነት ቼልሲ ነው የተመለከትነው? የምሬን ነው የምላችሁ። ይሄ ቼልሲ ነበር ይናፈቀኝ። ማሻአላ አረበለው። ምን አይነት የጋለ ጨዋታ፣ ምን አይነት ማለት ነው። በቃ ይሄን ጨዋታ አለመመልከት አለመታደል ነው። የምሬን ነው። ጎሎቹን ይኸው በቪዲዮ አስቀምጬላችኋለሁ አካውንቴ ላይ። ጨዋታውን እንደኔ ቁጭ ብሎ ለተመለከተ ሰው ከዚህም በላይ ቼልሲ የሚያገባ ይመስላል። ግን ኒውካስትሎች በጣም ሲከላከሉ ነበረ፣ በዛ ልክም ሲያጠቁ ነበረ። የተወሰኑ የዳኛ ስህተቶች ምናምን ነገር ነበሩ። ግን ይለያል ጨዋታው ነው ብላችሁ የጋለ ጨዋታ ማሻአላ። የምሬን ነው። ቼልሲ ነጥብ ለቶፕ 4 ያስፈልገው ነበረ 3 ነጥቡ። ያው ግን ከመሸነፍ ይሻላል 1 ነጥብ። እንግዲህ ምንም ማድረግ አይችልም። ዌልዳን ብሉስ ለንደን ኢዝ ኦልዌይስ ብሉ። ሃንግማን አቻ ወጣለች። ኖርማል ነው። ቶፕ 4 ለመግባት አቻ ኖርማል ነው። ሴንት ጄምስ ፓርክ የሁለት ሃፍ ጨዋታ ነው ያየነው። ፈርስት ሃፍ ኒውካስል እሳት፣ ከዛ ሰከንድ ሃፍ ካፒቹሌት። አርሰናልን ባለቀ ሰዓት ሰጠው፣ ሊቨርፑልን ባለቀ ሰዓት ሰጠው። ኒውካስል ይሰጣል። ቸልሲ ኮንክ ግን አቻ ይወግምባል። ሪስ ጄምስ ምን አይነት ቅጣት ምትን ያገባው አባቴ! ይሄ ሰውዬ ሚድፊልድ ላይ ከባድ ፕሮስፔክት የሆነ ሰው ነው። ይሸጡታል ማለት ነው ቸልሲዎች። ታውቃላችሁ ቫይቡን ሊሸጥ ነው ማለት። ፓልመር ደግሞ በጣም የሚጮህበት ስቴዲየም ውስጥ ምናምን አይደላውም። ራሱ ነው የሚበርደው። እኛን ሳይሆን የሚያበርደን ራሱ ነው የሚበርደው። ማሬስካ ይችላል፣ ተጫዋች ስለሌለው ነው። የተገነዘብናቸው ነገሮች ማለት ነው። ዛሬ ብትሸነፊ ኖሮ 8ኛ ነበር የምትሄጂው ማለት ነው። ሁሉም እንዲሁ ወንድም ጥላ ራሱ እንዲሁ እየቋጠረብሽ ነበር። ክፉ ነው፣ ለራሱ ጥቅም ብቻ ነው የሚያስበው። ሰገጠ መፈመስ አለብህ ሃንግማን፣ ያለበለዚያ ጉድ ውስጥ ነው የምትገባው ሃንግማን፣ ነግሬሃለሁ። የሲቲን ጨዋታ ስትሪም እናደርጋለን፣ የሊቨርፑልን ጨዋታ ስትሪም እናደርጋለን፣ የአርሰናል ጨዋታ ስትሪም እናደርጋለን። ቋጣሪም ጠርተናል፣ ወያላ ጠርተናል። ዛሬ የኔ ቀን ነው ዛሬ። ምን አለ በለኝ። ቢስሚላ እንዴት ያበደ ጨዋታ ነው ያየ ነው። ፈርስት ሃፍ ሊጫወቱ ነው የመጡት ኒውካስትሎች፣ ቼልሲ ሰከንድ ሃፍ ሊጫወቱ ነው የመጡት። ሁለቱም እረፍቱን ተካፍለውት ነው የሄዱት ማለት ነው። ግን ከሆነ ሰዓት በኋላ በቃ ያበደ ጨዋታ ነበር። ሁለቱ እኩል የሚገባው አይነት ጨዋታ ማለት ነው። ቼልሲ ግን ወይኔ ጋር ናቸው። እንዴት ነበር ስትቃጠሉ የነበራችሁት የዩናይትድ ደጋፊዎች? ቢስሚላ ይሄ ምንም አርጀንቲና፣ ይሄ ጥቁር አፍሪካዊ ተጫዋች ነው፣ ምንም አርጀንቲና አይደለም።
እንዴት እንደሚያቃጥል ማለት ነው። ግን በቃ ቅዳሜን የሚያሳምር ቅዳሜን በአሪፉ የሚያስጀምር አይነት ጨዋታ ነው ያየነው። ይመቻችሁ። አሪፍ ጨዋታ ነው። ያመለጣችሁ ሰዎች በጣም ነው የሚያሳዝነው። ይሄ ጨዋታ በጣም ጸዴ ጨዋታ ነበር ያየነው። ቼላዋቸው ወጥቷል። በስማ ምን አይነት ጌም ነው ግን የተመለከትነው? ኒውካስል ከቼልሲ አረ በለው። በተለይ ፈርስት ሃፍ ያየነው ኒውካስል እንዴት አባቱ የሚገርመው ኒውካስል ነበር ያየነው። ይሄ አጥቂ ዋልትማድ እንዴት አባቱ ነው የሚችለው? 2 ጎል እንግዲህ አስቆጥሯል። ባይዘይ ዛሬ ሃትሪክ ሰርቶ መውጣት የሚችልበትን እድል ነው ገራሚ እድል እንደዛ ያበላሸው። ጎርዳን ግን ይለያል። ሁለተኛው አሲስት ራሱ እጅግ በጣም የሚያምር ነበር። እጅግ በጣም ምርጥ ብቃትን ነበር እሱ ራሱ ዛሬ ጎርዳን ራሱ ያሳየን። ቼልሲዎች በቃ ሰከንድ ሃፉን ነበር ጥሩ የነበሩት ማለት ይቻላል። በተለይ ይሄ ተጫዋች ካፒቴን ሪስ ጄምስ እንዴት አባቱ ነው የሚችለው? ትክክለኛ የቼልሲ ደም ያለው ተጫዋች ሪስ ጄምስ በስመ አብ ምን አይነት ፍሪኪክ ነው እንደዛ ወስዶ አረባለው። ከዛ በኋላ በቃ ሁሉ ነገር የቼልሲን ተነሳሽነት ያመጣው እሱ ነው ማለት ይቻላል። በመከላከሉ በማጥቃቱ ረገድ ራሱ ዛሬ ልዩ ነበር ሪስ ጄምስ። እውነት ዛሬ ቼልሲዎች ሪስ ጄምስን ነው ማመስገን ያለባችሁ። በለው ይሄ ተጫዋች ቃላት የለኝም በእውነት ነው የምላችሁ። ያው ኒውካስትሎችም እንግዲህ ሰከንድ ሃፍ 2 አቻ ከሆኑ በኋላ ማለት ነው ጥሩ ተንቀሳቅሷል። ግን ጨዋታው በ2 አቻ ተጠናቋል ማለት ነው። ያው እንግዲህ ቼልሲ ነጥብ ጥሏል፣ 2 ነጥብ ጥሏል ማለት ነው። ይመቻችሁ። ለማንኛውም በስማ ይሄ ጨዋታ ላለመለጣችሁ ሰዎች በጣም ነው ማዝነው። ምን አይነት ጌም ነው? ፈርስት ሃፉን ላየ ቼልሲ እንደዚህ ይገለብጣል ብሎ ማንም የማያስበው ቼልሲ ሪስ ጄምስ ከኒውካስትል 3 ነጥቡን ወሰደባቸው። 3 ነጥቡን የሚገርም ቅጣት ምንትን ያስገባው እንደዛ አይነት ይቻላል ወይ ነው። ከዛ ደግሞ 3ኛው ጎል እንዳይቆጠርበት ያደረገው መንገድ እዛ ቦታ ላይ አብዛኛው ተከላካይ ፔናልቲ ነው የሚያሰጠው። ሪስ ጄምስ የሚገርም ሸርተቲ ነው ወረደው። አረጊ ኒውካስትል አባከኑት፣ አይገልጹም አባከኑት። በራሳቸው እጅ ነው ይሄን 3 ነጥብ ያጡት። ቼልሲ 1 ነጥብ ማግኘቱ ራሱ ሪስ ጄምስ ነው ማመስገን ያለበት እንጂ ኒውካስትል ዋልቲሜድ ፈርስት ሃፍ ከዛ ባርነስ ደግሞ ሰከንድ ሃፍ ያባክኑታል፣ አይገልጹም። ይሄ ጨዋታ ያመለጣችሁ ሰዎች አዝናለሁ በጣም። ኧረ ምን አይነት ጨዋታ ነው? ኧረ እግዚአብሔርን ፈጣሪ ያተረፋቸው። እግዚአብሔርን ምን አይነት ጨዋታ ነው? ሰከንድ ሃፍ ይቅርታ እንግዲህ ያው ሰከንድ ሃፍ ሁለተኛው ጎል እንዲህ እንደጨፈርኩ የመጀመሪያው ጎል እንዲህ እንደጨፈርኩ። ኧረ ሪስ ጄምስ ምን አይነት ተጫዋች ነው? ጆዋ ፔድሮ እስከዛሬ የሚያቃጥለንን ምን አይነት ጎል ነው ያስመለከተን? ሳንቼዝ አሲስት። ኧረ በስማም ለተመልካች አዝናኝ ጨዋታ እግዚአብሔርን ሳትወሻሹ በቃ የሚገርም ጨዋታ ነበረ። ክፍት ጨዋታ ነበር። በቃ ክፍት ጨዋታ። ከባዱን ጨዋታችንን እስከዛሬ 4 ዓመት ተከታታይ እዚህ ሜዳ ላይ ተገርፈናል። በአሁኑ ግን መገረፍ የለም። እንደውም ደቂቃ ቢኖር እኛ የመጨመር ቻንስ ነበረን። ግን ይሁን ብለን ከባዱን ጨዋታችንን ጨርሰን ካሁን በኋላ እንዳለ በሜዳችንና የቀሩት ደግሞ ቀላል ጨዋታ ስለሆኑ የዛኔ እንገናኛለን። ግን እግዚአብሔርን ይለያል። በቃ ቼልሲ ይለያል፣ ማሬስካም ይለያል። ሰከንድ ሃፍ ላይ በቃ የሚገርም አሰልጣኝ እንደሆነ አስመስክሯል። ለማንኛውም ግን እንዳይደብራችሁ እግዚአብሔርን ጸዴ ጨዋታ ነው ያየነው። ከባድ ጨዋታ 1 ነጥብ አግኝተናል። ሲቲ የጣለበት ጨዋታ ነው እዚህ ሜዳ ላይ። እንዲሁም ሌሎቹ ደግሞ በኒውካስትል ሜዳ የታወቀ ነገር ነው። ስለዚህ እንዳይደብራችሁ፣ ሁሌም ቼልሲ ይቅደም። አቤት እንደዚህ አይነት ጨዋታ አንደኛ የምንፈልገው። እዴ ጄምስ ምን ቀን ነው ቼልሲ ቤት የመጣኸው? በእናትህ አንተ ሰውዬ ምን ቀን ነው ቼልሲ ቤት የገባኸው? ወይኔ አሁን ፈርስት ሃፍ ለተመለከተ ቼልሲ 2 ያገባል ብለህ ታስባለህ? ያገባህባቸው ስምት ጎል ነው እንዴ? ራምስዴል በቃ ጸጥን ያለው ደግሞ ፈርቸው ነበር። አንተ በጣም ትችላለህ። በጣም ዘሞስት አንደርሬትድ ፕሌየር ቢኖር ጄምስ ነው። ፈርስት ሃፍ ለተመለከተ ሰከንድ ሃፍ ቼልሲ እንደዚህ አይነት ውጤት ያመጣል ብለህ መጠብ ካምባክ ሊሰራቸው ነበር ለጥቂት። ኒውካስትል የሳቱት ኒውካስትል ቅያሬ ያደረጋ እነ ባርነስን ወይኔ ኤላንጋማ እዛ ጋ ዊሳ እያለ አስበላቸው። ግን ያበደ ወልትማን በጣም ይችላል። ግን ጥያቄ ያለኝ እዚህ ጨዋታ ላይ ይሄን እንኳን እዚህ ጋር ከተተው ጉርጉ ከተተው ቱቦ ውስጥ ጨምረን ያደርገው እዛ ማኖን እሺ ይሁን። ግን ጨመረው እንደዚህ ትከሻለህ። እኔ መልሱልኝ ይሄንን ግን። ኧረ ቼላ 2 አቻ ከ2-2 አቻ ምን አይነት ጌም ነው ማን? የቼልሲ ደጋፊዎች ይሄንን ቪዲዮ ኮፒ ሊንክ ሪፖስት እያደረጋችሁ ጀምሩት ማለት አሁን ኑና አንዴ ልንገራችሁ ውስጥ ከሜዳ ውጪ ኒውካስትልን ማሸነፍ ማለት ነው ይላችሁ ለኔ ነው የተፈቀደው። ግን ከ2-2 አቻ በጣም የሚያምር ጌም ማን ጨዋታውን ማሸነፍ ይገባችሁ ነበር። ጋርናቾ የተባለ ጡማ ሰው ኧረ አይችልም በቃ ጭራሽ ነው የማይችለው። ኧረ ምንድን ነው የሚሰራው? የማአት ኳስ በጣም ብዙ ስፔስ እያገኘ መጠቀም አልቻለም። ማን ጄምስ ምን አይነት ጎል ነው ያገባው? አርኖልድን ማይመስለኛ ተቅጣት ምትቅርቅር ምናምን በጣም የሚያምር ጨዋታ። ፓልመርን ከጨዋታው ውጪ ነበር ያደረጉት። ለመሰላችሁ ማርክ አድርገውት ነው የገቡት። ኳስ ሲነካ ለ3 ምናምን ጭፍጭፍ። ኧረ ኒውካስትል ግን አንተ ሪሲሊንግ ነው ምንድን ነው
ኳስ ስትይዙ መደባደብ በጣም የሚያስፈራ ቲም ኒውካስትልን አውቀዋለሁ እንዴት እንደሚያደርግ ገባችሁ። ከሁለት ባዶ ግን ሁለታቸው መውጣታችሁ በጣም አሪፍ ነው። አሁን የትም አትሄዱም፣ አይዟችሁ። ስንት ነገር አስቤ ኒውካስትል የሃንግማንን ደጋፊ እንዴት ጨጓራውን ልላጠው የሚለውን ነገር በደንብ ተዘጋጅቼበት 2-0 ስትመራ ኒውካስትል ምንድነው ችግር? ይሄኔ እኮ 2-0 የምትመራው እኔን ቢሆን እኮ አትለቀኝም ነበር አውቃለሁ። ምን አይነት ቡድን ነው? ለማንኛውም ሃንግማን ምን አይነት ፐርፎርማንስ ነው? ሁለት ደብል ፌስ ነው እንዴ ያላችሁ ቸልሲዎች እንዴ? ፈርስት ሃፍ ሌላ ሰከንድ ሃፍ ሌላ እንዴ? የመጀመሪያው 15 እና 20 ደቂቃ ሌላ ቡድን፣ ከዛ በኋላ ሌላ ቡድን። ምንድነው ደብል ፌስ ብትሆኑብን? አንድ ቡድን ሆኖ እንጂ እኛ እኮ ተሰቃየን እንዴ። እኔ አሁን ሰጡት ለጠፉት ብዬ እኮ ጨርሻለሁ እኮ። ግን በቃ ግግሞ ተነሳ አቻ ጨረሰ ጨዋታ። ግን ዛሬ ያሳያችሁት ሁለታችሁም ጨዋታ እጅግ የሚገርም ነው። በተለይ ደግሞ ሰከንድ ሃፍ ላይ ቸልሲ ያሳየው እንቅስቃሴ በጣም ምርጥ ነበር ጀማው። ለማንኛውም ግን እጅግ በጣም የሚያምር ቆንጆ ፉክክር የነበረበት ምርጥ የመክፈቻ ጨዋታ አይተናል የዚህ ሳምንት ማለት ነው። ለሁለታችሁም ጭብጨባ ይገባችኋል ጀማው። በተረፈ ይመቻችሁ ጀማው። ዋው እንዴት አይነት አስደናቂ ጨዋታ ተመለከትን። ሴንት ጄምስ ፓርክ ስቴዲየም ላይ ቼልሲ ኒውካስል ጋር ያደረጉት የ17ኛው ሳምንት የመጀመሪያ ጨዋታ በጣም አስደናቂና ውብ ነበረ። ኒውካስሎች በሜዳቸው የመጀመሪያውን አጋማሽ 2-0 እየመሩ ወጥተው ነበረ። ቮልተርሜድ ሁለቱንም ጎሎች ያስቆጠሩ ተጫዋች ነበረ። ከዛ በኋላ ቼልሲዎች ሁለተኛው አጋማሽ ሪች ጄምስ አስደናቂ ጎል በማስቆጠር ቼልሲዎቹን ወደ ጨዋታ መለሳቸው። እንደገና ደግሞ ጆዋ ፔድሮ የማሊክ ታውን ስህተት ተጠቅሞ ሁለተኛውን ጎል ማስቆጠር 2-2 ሆነ። በጣም አስደናቂ ነበር። ቅያሬዎቻቸው ሁለቱም አሰልጣኞች እንቅስቃሴው ውብ ነው የተመለከትነውና አነጋጋሪ የዳኝነት ውሳኔ የነበረበት ጨዋታ ነበር። ጨዋታውን ሁለቱ ቡድኖች አንዳንድ ነጥብ ተካፍለውበት 2-2 በሆናቸው ውጤት ተጠናቋል። በቀጣይነት ጉዞአችን ወደ ኢታር እናደርጋለን። የሊጉን መሪነት ከአርሰናል ለመረከብ ማንቸስተር ሲቲ ከዌስትሃም ጋር ጨዋታውን ያደርጋል። ማንቸስተር ሲቲ ድል ማድረግ የሚችል ከሆነ አርሰናል ምሽት ከኤቨርተን ጋር እስከሚጫወት ድረስ የሊጉን መሪነት ይዞ መቆየት የሚችልበትን እድል መፍጠር ይችላል። ዌስትሃሞች ነጥብ ካስጣሉ ወይም ነጥብ ከወሰዱ ከወራጅ ቀጠና ለመውጣት በሚያደርጉት እንቅስቃሴ በእጅጉ ሊያግዛቸው እንደሚችል ይጠበቃል። አሰልጣኝ ፔፕ ጋርዲዮላ ከሰሞኑ ቡድናቸው ምንም አይነት ለውጥ አላረጉም። በካራባው ካፕ ከነበረው ቡድናቸው ግን በርከት ያሉ ለውጦችን አድርገው ገብተዋል። በዛሬው ጨዋታ ላይ ዶናሩማ ቦታው ላይ ነው። ገቫርዲዮል፣ ዲያስ እንደዚሁም ማቲያስ ኑኔስ እና ኦራይሊ ተከላካይ መስመር ላይ ያሉ። ኒኮ ጎንዛሌዝ በአማካይ መስመር ላይ በ6 ቁጥር ሚና የሚጫወት ሲሆን ፎደን፣ በርናንዶ ሲልቫ፣ ቲያኒ ራይንደርስ አማካይ መስመሩ ላይ ከሪያን ቸርኬ ጋር ያሉ ተጫዋቾች ናቸው። ከፊት ኤርሊንግ ብራውት ሃላንድ በብቸኝነት ይሞራል። በአፍሪካ ዋንጫ የተመናመነው ዌስትሃም በዛሬው ጨዋታ ላይ ተከላካዩ ማሊክ ዲዩፍ እና አሮን wan-bissaka ሁለቱም የቀኝና የግራ ተመላላሾቻቸው በዛሬው ጨዋታ ላይ የሉም። አማካኞችን በርከት አድርገው ፖትስ ከፈርናንዴዝ እና ማጋሳ ጋር እንዲጫወት አድርገው ኑኖ ስፕሪንቶ ሳንቶ ወደ ጨዋታው ይዟቸው ገብተዋል። በዚህ ጨዋታ ላይ ነጥብ ካስጣሉላቸው ዌስትሃሞች አርሰናል በመሪነት ይቆያል እስከ ምሽቱ ጨዋታ ላይ። ነገር ግን ጋርዲዮላ ድል ማድረግ ከቻሉ የእንግሊዝ ፕሪሚየር ሊግ መሪነትን በዚህ የውድድር ዓመት ለመጀመሪያ ጊዜ መረከብ የሚችሉበትና የሚይዙበትን እድል ይፈጥራሉ። ምን ይፈጠራል? የጨዋታውን ውጤት መገመት ትችላላችሁ። ስለ ቼልሲና ኒውካስል ጨዋታ ማሳብ አስተያየት ብትሰጡን ደስ ይለናል። አብራችሁ ስለሆናችሁ ከልብ እናመሰግናለን። በቀጥታ ስርጭት አለን ዩቲዩብ ላይ ሲዲ ስፖርት ብላችሁ ግቡ፣ ሳብስክራይብ አድርጉት። ቪዲዮ ላይ ስትሆኑ ደግሞ ላይክ ሼር በማድረግ ጨዋታዎችን አብረን እንድንመለከት እንጋብዛለን። ጉዟችን ወደ ኢታድ ማንቸስተር ሲቲ ከዌስትሃም። መልካም ጨዋታ። ይሄ ሁሉ ከተማ ነው። አዎ ከተማ ነው። ከተማ ቼልሲ ፐሱን በርቶ ፈረጠጠ። መክሰስ አብሮ ከኒውካስል ጋር ተጋርቶ በላ ያራዳ ልጆች አቻውጡ። የምሬን ይመቸው። እንደውም 45 ደቂቃ 2-0 ሲመራ ቆይቶ በሁለተኛው አጋማሽ 2 ጎል አግብቶ አቻውጧል ቼልሲ። ለማንኛውም ጫና አድርጎ ነበረ፣ ግን ነጥብ ጥሯል። ለኛ ጥሩ ነው ያራዳ ልጆች። ብቻ ሃንግማንን ከመታመን እኮ ውስጥ ያለ ድንጋይ ዋና ለምዷል ብለህ ብታመን ይቻላል። የምሬን ነው። ሃንግማን ምንድነው ችግራቸው? የኔ ጣፈንታ እየደረሰብሽ ነው። ይቻቻ ጥሩ አይደለችም። የምሬን ነው። ብቻ ይመችሽ። አሁን ለንደን ቀይ ነች ወይስ ብሉ ነች? ሌላ ከጨዋታው ላይ የታዘብኩት ነገር ማለት ነው የዚህ ፔናልቲ አለመሰጠት ነው። ቻሎባ ምንም አይነት አንቶኒ ጎርደንን ኳሱን ለማስቆም አልፈለግም። እሱን ለመጣል እንደሆነ ያስታውቃል። በጣም ግልጽ የሆነ ፋውል ነበርና ዳኛው ቫርም ማይቶ ቫርም ምን ዲሲሽን እንደሆነ አላውቅም። ኳሱን ኢቭን አልነካውም እኮ ትንሽ እንኳን ኳሱን ነክቶት ቢሆን እሺ፣ ግን የሰራው ፋውል እኔ የምሬ ነው። በጣም ቫር ግን እንግሊዝ ውስጥ በጣም ልክ አይደለም። በስማ ይሄ ጨዋታ ላለመለጣችሁ ሰዎች በጣም ነው ማዝነው። ምን አይነት ጌም ነው? ፈርስት ሃፉን ላየ ቼልሲ እንደዚህ ይገለብጣል ብሎ ማንም የማያስበው ቼልሲ ሪሲ ጄምስ ከኒውካስል 3 ነጥቡን ወሰደባቸው። 3 ነጥቡን የሚገርም ቅጣት ምንትን ያስገባው እንደዚህ አይነት ይቻላል ወይ ነው። ከዛ ደግሞ ሶስተኛው ጎል እንዳይቆጠርበት ያደረገው መንገድ እዛ ቦታ ላይ አብዛኛው ተከላካይ ፔናልቲ ነው የሚያሰጠው። ሪሲ ጄምስ የሚገርም ሸርተቲ ነው ወረደው።
ኒውካስትል አባከኑት አይገልጹም። አባከኑት በራሳቸው እጅ ነው ይሄን 3 ነጥብ ያጡት። ቼልሲ 1 ነጥብ ማግኘቱ ራሱ ሪስ ጄምስን ነው ማመስገን ያለበት እንጂ ኒውካስትል ዋልቲሜድ ፈርስት ሃፍ ከዛ ባርነስ ደግሞ ሰከንድ ሃፍ ያባክኑታል አይገልጹም። ይሄ ጨዋታ ያመለጣችሁ ሰዎች አዝናለሁ በጣም። ቼላ 2-0 ከመመራት ተነስታ ሁለታቸው ወጣለች ማለት ነው። በዚህ ጨዋታ ቼላው ነጥብ ጣለ ለማለት በጣም ከባድ ነው። ኒውካስትል ነው እንደውም የተሻለው ቡድን የነበረው። ኒውካስትል በዚህ ጨዋታ ነጥብ ጥሏል ማለት ነው። ወደ 10 ቢጫ ካርድ ምናምን የተመለከትንበት ጨዋታ ነው። ምን አይነት የሚገርም ጌም፣ ያበደ ጨርቁን የጣለ ጌም ነበር ማለት ነው። ምን አይነት ጎሎች እንደተቆጠሩ ተመልክታችኋል። ጄምስ የሚያምር ቅጣት ምት ነበር ያስቆጠረው። እንዲሁም ደግሞ የፔድሮ ጎል ማለት ነው። ምን አይነት ፈርስት ተች ነው ያራዳ ልጆች። አየር ላይ ነው የቀነሰው ተጫዋቹን ማለት ነው። አየር ላይ በግንባሩ ቀንሶት ሄደ፣ ባናቱ ማለት ቀንሶት ሄደ ተጫዋቹ ማለት ያበደ ፈርስት ተች ያበደ አጨራረስ ማለት ነው። ፔድሮ የሚገርም ጨዋታ ነበር። ለማንኛውም ቼላው በዚህ ሳምንት ደረጃዋን አትለቅም ማለት ነው። በጎል የተሻለች ቡድን ስለሆነች ሁላችንም ሳንፈልግ ወንድማችን ላይ መቋጠር ነበረብን፣ ግዴታ ነው። ምክንያቱም ቶፕ 4 መግባት ስላለብን ማለት እዚህ ጋር ወንድማማችነታችን ማብቃት አለበት። አብረን ብንገባ ደስ ይለን ነበረ፣ አልሆነም። በቃ ቼላው እንደዚህ ነጥብሽን እያንጠባጠብሽ እኛ ቶፕ 4 እንገባለን ማለት ነው። ኒውካስትል ግን ምንድነው 2-0 እየመራ ጨዋታውን መግደል በዚህ ያክል ደረጃ ያቃተ። ቼላው ግን ምን አይነት ካምባክ ነበር ልሰራ የነበረው። የሚገርም ጎል፣ የሚገርም ቅጣት የምታይተናል። ቼላው ይመቻችሁ። የሰው ደስቲ ጨዋታ ደግሞ ነው። ቼላው ወንድም ጥላ ቼልሲ ከሜዳው ውጪ ኒውካስትል ጋር ሄዶ አቻ ወጥቷል። አሪፍ ነበረ። ቆንጆ ቅጣት የምታይተናል። ሪስ ጄምስ ቆንጆ ቅጣት ምት። ታክሉስ ብትሉ ሁለተኛ ጎል በሉት። የሪስ ጄምስ ቅጣት በጣም ያምራል። ታክሉን ፒስ ነው። ጋርናቾ አትሆንም። ጋርናቾ እንኳንም ወጣች። ጋርናቾ ኳስ በጣም በመስመር በኩል ይሄድላታል፣ ትበለዋለች። ወይ ደና ድሪብል የለ ወይ ደና ክሮስ የለ፣ ትመገበዋለች። ቆንጆ ጨዋታ ነው ያየነው። ከረፍት በኋላ በተለይ ቼልሲ አሪፍ ተንቀሳቅሷል። ከምባክ አረጉ። ሬሞንታዳ እያልኩ ነበር ያየሁት፣ አልተሳካም። ነገ ደግሞ ውዱ ክለባችን ቪላ ሜዳ ሄዶ ቪላን ይገጥማል። አቢዩኤል ደግሞ ምቹ ኮርነር ቆንጆ ኢቨንት አዘጋጅቻለሁ፣ እንዳትቀሩብኝ። እስከዛሬ እንግዲህ ተነፋፍቀናል። ኳስ 5 ሰዓት ሆኖብን አካውንታችን ላይ የሆነች ቀይ ነገር በርታለች። ሙሉ የእግር ኳስ ቤተሰብ ይሄ የዩናይትዳውያን ግዴታ ብቻ አይደለም። ምንሙን እየገባህ አካውንቴን ኮፒ ሊንክ አርግ፣ ኢንጌጅ አርጉ ከቪዲዮቼ ጋር። አለበለዚያ ይቆያል፣ ላይ ከረጅም 3 ወር ይቆያል ምናምን ብለውኛል መሰለኝ። እኔ አይመቻቸው ያራዳ ልጆች። No way! Robert Sanchez has more assists than 150 million Florian Wirtz! Even Areola, the goalkeeper of West Ham, has more assists than 850 million Florian Wirtz. Robert Sanchez to get the second A. He's getting an assist to get João Pedro the second goal for Chelsea today. Robert Sanchez, the goalkeeper of Chelsea. I've seen the trades on Kaushi. Money coming in and trades coming in on a draw now after Newcastle was so close to winning. 2-0 lead bottle to 2-2. Reece James free kick. João Pedro goal. Robert Sanchez assist. Football is back. Hey! Football is back. Things you love to see, man. Vamos.